ተንኮላችሁ በሄድንበት ሁሉ አንዱ ማሰላይ አይረሳኝም። ታጠፉ እየተመታችሁ እንዶ አልሞት ባይ ተጋዳኝ ማለት እንዳንቺ አይነት ነው። እውነቴን ነው የምልሽ። እንዶ ዛሬም እዛው ላይ ነሽ። የፍቅር ዘፈን ትዘፍኝለታለሽ ለአብርሃም። ጉድ እኮ ነው። ምን አለች መሰላችሁ? ወንጀለኛ ልባል ባንተ ልከሰስ፣ ስሜንም ይጥፋ ይታማ ላንተ ነው ሲሉኝ። እውነትሽን ነው። አማንሽ እኮ እኛን ለማማት እኮ ደከመን በአንቺ የተነሳ ማለት ነው። አንቺ ዘረጦ ዝርጥርጥ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ሩታዬ እንደዚህ ከቤተሰቦቿ ሽብርቅ ድምቅ ብላ መጣለች ማለት ነው። እንዶ ካይን ያውጣሽ። እንዶ እስከ ዛሬ ድረስ የት ነበርሽ? እንደዚህ በቤተሰቦችሽ ተከበሽ መምጣት ሲገባሽ እንዶ ያለፍሻቸውን ጊዜያቶች እኮ አንቺ ሳትሆኝ እኔ ቆጨኝ። እውነቴን ነው እኔ ቆጨኝ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እንግዲህ የሩታዬ ቤተሰቦች ስጦታ ሰጥተዋታል። እንዲሁ ደግሞ የልጅነት ላይፋቸውን እየተናገሩ ነበረ። በጣም ደስ የሚሉ ቤተሰብ፣ የእውነት ረጅም እድሜ ከጤና ጋር ይስጥልን። በጣም ነው የምታምሩት፣ አይለያችሁ ነው የምለው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ይህ ቻናል አሳድጉት፣ ሰብስክራይብ አድርጉት። የእውነት እይታ አለው፣ ነገር ግን ሰብስክራይብ የለውም ማለት ነው። ምን ሆናችሁ ነው? እስኪ ችግራችሁን አጋሩኝ። የሆነ ችግር ቢጤ ካለባችሁ እንኳ ማለት ነው። ይህኛ ቻናል ሰብስክራይብ የማታረጉበት ጉዳይ ለምንድን ነው? ኧረ በህግ አምላክተው እንዶ ከማልቀሴ በፊት ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ የሩታ እህቶች እንግዲህ ለሩታ ሰፕራይዝ አድርጓታል። ሰፕራይዙ ምንድን ነው? ጡጦ። አዎ ጡጦ፣ የልጇ ጡጦ ማለት ነው። የልጇ ጡጦ ምስኪን ገና 6 ወር፣ ገና ሳይወለድ 6 ወር። ኧረ በአሁኑ ሰዓት እኮ ቶሎ ነው ጡጦ የሚይዙት ልጆች ማለት ነው። በተወለዱበት ማግስት እናት፣ ይሄ ምንድነው የእንጀራ እናት ነው ምሳሳ የሚባለው ነገር እንደው ካፋቸው ተጠቅሎላቸው ነው የሚያድጉት ማለት ነው። እና 6 ወር እንዴት ነው የሚጠበቀው? ምግብ ብቻ ነው ሩታዬ የሚጠበቀው። የኔ እናት ያው የመጀመሪያዋ ስለሆነ ነው። እና እንግዲህ ስጦታ ሰጥተዋታል፣ ቾኮሌትና ጡጦ ሰጥተዋታል ማለት ነው እህቶቿ እነ ሜሊ ማለት ነው። እውነት በጣም ነው የምታምሩት። እንዶ አይለያችሁ። እውነቴን ነው። እንደዚህ ሁልጊዜ ሽብርቅ ድምቅ ብላችሁ ብትመጡ በጣም ነው የምታምሩት። ውብ የሆናችሁ ቤተሰብ ማለት ነው። እውነት ቤተሰቦች አታስዋሹኝና እንዶ ያለፉት ጊዜያቶችን ሩታ ያሳለፈቻቸው ጊዜያቶችን ሳስታውስ እኔ በሩታ ቦታ እኔ ነኝ የቆጨኝ። በእንደዚህ አይነት ቤተሰብ ተከቦ በእናት ተከቦ እንዶ እኮ ማን እንደ እናት ማን እንደ እናት ማን እንደ ሀገር አይደለም የሚባለው። ማን እንደምዬ ማን እንደ እናት ማለት ነው። እና በእናቷ የድሮ ተንኮላቸው እንደሰማችሁ እናት ስትቀጣቸው ስትመታቸው ሁለቱ እንደሚስቁ ሙድ እንደሚይዙ ምናምን ጨዋታቸው በጣም ነበር ደስ የሚለው ማለት ነው። ያው በየቤታችን አለ የታላቅና የታናሽ እንትን ማለት ጭቅጭቅ ወይም ደግሞ በእናት በአባት ላይ ሙድ መያዝ ማለት ነው። በተለይ ደግሞ የመጨረሻ ልጆች ደግሞ ይወደዳሉምም ጥፋታቸውም ያናክል ነው። በቃ ሳቅ ጨዋታ ማለት ነው። እውነቴን ነው ብላችሁ እኔ የመጨረሻ ልጅም ስለሆንኩኝ ብዙ ነገር እንትን አለ ማለት ነው። እና ከእናት ከአባት ያለውን ቅርርብ ያው እንደ ትልልቆቹ አይደለም፣ ትንሽ በጣም ያቀርቧታል ማለት ነው። እናት አባት በጣም ነው የሚያቀርቧት፣ በጣም ነው የሚንከባከቧት፣ በጣም ነው የሚወዷቸው ማለት ነው። ሴትም ወንዱ ማለት ነው። እና ተንኮላቸውን የሜሊና የሩታ ተንኮልም እየተናገሩ ነበር። የተንኮላቸው ጉዳይ ግን አያምጣው በእናታቸው ሙድ ሲይዙ ሲናገሩ የነበረው እጅግ በጣም ደስ የሚል ነው። ለማንኛውም እንኳን ተገናኛችሁ፣ እንኳን እንደዚህ የሚያምሩት ጊዜያቶችን አሳለፋችሁ የኔ ውዶች። እንደው በድጋሚ ደግሜ ደጋግሜ አይለያችሁ ነው የምለው ማለት ነው። እኔ የእውነት ማንም ቤተሰብ ሲለያይና ሲበታተን ወይም ደግሞ ሲጣላ አያስደስትም። ሰው ልጅ ሲጣላ የሚያስደስተው ምንድን ነው? ሰይጣን ነው። ገባችሁ? ቤተሰብ ሰይጣን ያስደስተዋል። የሰው ልጅ ግን በፍጹም ሊያስደስተው አይችልም። እና እነዚህ ውብ የሆኑ ቤተሰቦች ደግሞ አይለያችሁ። እንደዚህ እንደሳቃችሁ እንዳማረባችሁ ዘላለም ኑሩልን ነው የምለው። ሩታዬንም በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ የኔ ውድ።
ጦጦ ስጦታ ሰጥተዋታል ማለት ነው። ያው እንድታስታውስ የሆነ እንትኑ እንድታቀው ነው እያደረጓት ያሉት ማለት ነው። እንዲሁም እርጉዝ ከመሆኗ የተነሳ ያው ድብርት ውስጥ እንዳትገባ ለማስደሰትም ጭምር ነው። ደሳስ የሚሉ ነገሮች ሲያይ እርጉዝ ደስ ይለዋል ብላለች ማለት ነው ሜሉ። አዎ እርጉዝ ደሳስ የሚሉ ነገሮችን ብታይ የሚመረጥ ነው ማለት ነው። እናም አይለያችሁ ላለሁ። ሌላው ወደዚች ወደ ዘረጥረጧ ስመጣ ማለት ነው ቀለም እይታዬ እንዳትሳደቢ ብላችሁኝ፣ አልሳደብም ትቻለሁ። እውነቴን ነው ትቻለሁ። እኔ እኮ የመሳደብ አመል ኖሮብኝ አይደለም ቤተሰብ። እኔ ስድብን ከሚጸየፉትና ከሚጠሉት አንዷ ነኝ ማለት ነው። ነገር ግን እኔ ያልተረዳችሁኝ ነገር ቢኖር መጥፎ ነገርን ሳይ ደስ አይለኝም። መጥፎ ነገር ሳይ ያስጠላኛል ማለት ነው። እና ከምታደርጋቸው ድርጊቶች አንጻር እንጂ የሄርሜላ ጥላቻ ኖሮኝ አይደለም። እኔ የማንንም ጥላቻ የለኝም አይደለም። ገና ለገና በሚዲያ ለማውቃቸው ሰዎች ተውና እኔ ራሴ መጥፎ ያደረጉብኝና መጥፎ የሰሩብኝ ሰዎች እንኳ አልጠላቸውም። ምንድን ነው የምላቸው? እኔ መጥፎ ስላደረጉብኝ ጥላቻ ላተርፍ ወይም ደግሞ ቂም ወይም በቀልን እንትን ልል ሳይሆን እኔ ዱአ ነው ማደርግላቸው። አላህ ልቦና ይስጣቸው ብዬ ነው ዱአ ማደርግላቸው እንጂ መቼም ቢሆን መቼም እኔ ለሰው ልጅ ጥላቻ ክፋትም የለብኝም ማለት ነው። እና ከምታደርጋቸው ድርጊቶች አንጻር ከዚህ ድርጊቶቿ እንድትቆጠብ ሴት ልጅ ናት። እንደ ሴት ልጅ ስትር ብትል ሚዲያው ላይ በጥሩ ነገር ብትመጣ ብዬ ነው እንጂ እንትን ምለው። በዛ ላይ ደግሞ በባለትዳር ላይ መደረግ የሌለበት ነገር ላይ እነሱ አሁን እናውቃለን ተመካክረው ነው የሚሰሩት። ሆኖም ግን እነሱ ተመካክረው እንደሚሰሩት የሆነ የማያስብ አለ ብዙዎቹ ማለት ነው። እና ትዳርን እንዳይጠላ፣ ዝሙት እንዳይስፋፋ፣ ነገ ተተኪውን ትውልድ ልክ እንደነሱ እየሰራ አንዳንዴ እኮ ድራማ እውነተኛ ላይ እንዳለ አታውቁም ቤተሰብ። በድራማ የሚያዩትን ነገር እኮ መሬት ወርዶ እውነታን ይፈጥራል ማለት ነው። ሶ እንደዛ እንዳይሆን ብዬ ነው እንጂ እኔ ለሄርሜላ ጥላቻ ኖሮኝ አይደለም። ይሄ ነው እንድታቁልኝ የምፈልገው ማለት ነው። ለአብርሃም ለማንም ጥላቻ ኖሮኝ አይደለም። እና ጥሩ ነገር ይዘው ሲመጡ የሚያስተምር ነገር ከትውልድ ትውልድ የሚሸጋገር ነገር ቢሆን ደስ ይለኛል። እኔ ሴቶቹ በተለይ ወደ ሶሻል ሚዲያ ሲመጡ ራሳቸውን ዝቅ አድርገው የማይገባቸውን ስራ ተሰጥቷቸው ሚዲያው ሲቀላቀሉ ያስጠላኛል። በቃ ነገ ልጆቻቸው ያዩታል፣ ቤተሰቦቻቸው ያዩታል። ጎግል የያዘው ነገር መቼም ቢሆን መቼም የሚጠፋ ነገር አይደለም። ገባችሁ አይደለ ቤተሰብ? እኔ ለዛ እያልኩኝ ነው የምቆጣው ማለት ነው። ሌላ እኔ ሰው ጥላቻ ኖሮብኝ አይደለም። ብዙዎቻችሁን ያይቻለሁ። በቃ በግልም ራሱ በቴሌግራም የምትናገሩኝ አላችሁ። ቀለም ተይ ሄርሜላን እንዲጫን ብለሽ እንዳትናገሪያት። እኔ እኮ እንደ አንድ ኦዲየንስ በቃ ወደ ጥሩ በቃ ጥሩ የሆነ ስራ ይዛ እንድትመጣ ነው የምፈልገው ማለት ነው። አያችሁ አይደለ? አሁን እኛ የሳልናት በመጥፎ ነገር ነው፣ በመጥፎ ነገር ማለት ነው። መቼም ቢሆን መቼም ጥሩ ነገር ይዛ ብትመጣ ሄርሜላ አንቀበላትም። ለምን? አመጣጡ አስቀያሚ ነው በቃ። ስለዚህ ይሄ የራሷ ባህሪ ነው ማለትም አይደለም፣ ግን ከምታሳያቸው አንጻር ነው እኛ የምንቆጣት። ሶ ሚዲያ ላይ ጥሩ ነገርን ሰርቶ በጥሩ ነገር መታወቅ በቃ። ለምን ታዋቂ ሳይሆኑ 1000 ዓመት አይኖሩ? እነሱ እኮ በአንዴ ተተኩሰው ለመውጣት የተዝረከረከ ብልግና ይዞ ይመጣሉ ማለት ነው። ለእውቅና ሲሉ ማለት ነው። እውቅና ጥንቅር ብሎ ይቅር። አንዳንዴ እውቅና እኮ የልጅ አእምሮ ይጎዳል። ገባችሁ አይደለ? ለዛ ነው